ጋይስ ስለየትና የት አንድ ትልቅ የምስራች አለኝ ማለት ነው። እንደምታውቁት እንግዲህ ትልቅ ኦክሲጅን ታንክ ይዛ ነው የምትጓዘው። ኢቭን ቤተክርስቲያን ለመሄድ በጣም ይከብዳታል። አንድ ቀን እንደውም ኦክሲጅን ታንኮቹ አልቀው ልጆቿ ናቸው ኦክሲጅን እየሰጡ እስከ ሆስፒታል ድረስ ያደረሷል። እና ምን አለች መሰለ ትንፋሽ መራብ ማለት ምን እንደሆነ አውቀዋለሁ አለች። እና በጣም በብዙ ችግር እያለፈች ያለች ሰው ነችና እንደዚህ አይነት ደግሞ ምንድነው የሚባለው ስሙ ኦክሲጅን ፖርታብል ኦክሲጅን ዲቫይስ ነው ከውጭ ሀገር መጥቶላታል። አስቡት ጋይስ፣ እግዚአብሔር እንግዲህ ይማራት። ኦክሲጅን ብቻ አይደለም የምንሰጣትኛ ከኦክሲጅን የምትላቀቅበትን ሕክምና እንጀምርላታለን። ዋው ትምጣ፣ ሐኪሞቻችን በደንብ ያዩታል። ፊውቸር ከኦክሲጅን ወጥታ ራሷን ችላ እንድትኖር ለማድረግ እንሞክራለን ከፈጣሪ ጋር። እንግዲህ ከእንደዚህ አይነት ሰው ነው። ቆይ አንዴ ላስረዳቸው። ኦኬ፣ አዙሮ ካሜራው። አሁን ያለሁበት ሆስፒታል ኢትዮ ኢስታንቡል ጀነራል ሆስፒታል ይባላል። እንግዲህ እዚህ ጋር የማን ስዕል እንዳለ አሳያቸው ናፒ፣ የማርያም ስዕል አሳያቸው። ኦኬ፣ ለሱ ከዛ ጠይቀው ዛሬ ቀኑ ምንድነው? ዛሬ ቀኑ 2 ነው። ዛሬ ቀኑ 2 ነው። ነገር ግን የኔ ልጅ ደግሞ የተጀመረበት ቀንና ያለቀበት ፕሮሰሱ ያለቀበት ቀን 21 በማርያም በ21ኛው ቀን ታሪክ። አሁን ይሄ ታሪክ ነው። እኔ በጣም ገርሞኛል። ሁሌ ማርያም የሆነ ተአምር ሲፈጠር ማለት ነው አለች። አይገርምም ወይ? ቁጥሩ አለ ወይ ስሙ አለ የሆነ ነገር አለ። እና ዛሬ በጣም ደስ ብሎኛል። ልዑሌን ይኸው የመጀመሪያው ሰርጀሪ ተሰርቶ በተሳካ ሁኔታ አልቋል። በጣም ደስ ብሏቸዋል እነሱም። የየትና የት ደግሞ ማሽኗ መጥቶለታል እንደምታዩት ከኦክሲጅን ታንክ የምትላቀቅበት። አቶ ብርሃኑም ይኸው የኢትዮ ኢስታንቡል ጀነራል ሆስፒታል ሲኢኦ ደግሞ ምን እንዳሉ ሰምታችኋል። ለየትና የት ደግሞ ሕክምናም ይጀመርላታል፣ ክትትልም ይጀመርላታል ማለት ነው። ጋይስ ማርች 21 ማለት ነው ወደ አሜሪካ መጥቼ ትልቅ የሆነ ስራ እንሰራለን። ከ25,000 በላይ ህፃናቶችም በልብ ህመም የሚቸገሩ ህፃናቶች እናግዛለን ማለት ነው። እናንተም ተዘጋጁ፣ እኛም እንዘጋጃለን። ትልቅ ተአምር እንሰራለን። ወዳችኋለሁ። መስጊድ yes ሹር ደስ ይላል። ጋሽ ብሬ እንደ ስምህ ልበ ብርሃን ነህ፣ ልብህ የበራ ነው። አሁን እመቤቴ ካንተ ጋር ትሁን፣ እድሜ ትስጥህ። ምንም ታላቂ ብትሆን አንተ ብዬ እጠራሃለሁ፣ አመሰግንሃለሁ ስላደረግከው ነገር ሁሉ። ካንተ በመቀጠል ደግሞ ታናሽህ አዶንዬ እድሜ ይስጥህ። እመቤቴ ማርያም አሁንም ትባርክህ። ማርያም እንዳልክ አሁንም የመጨረሻ ማር የሆነ ነገር ትስጥህ። ሌላ ምንም አይደለም። ልብህ እንደበራ የኛንም ልብ ታብራ። እኔም ከዚህ በኋላ ከእናንተ ጎን ሆኜ የቅን ልቦችን ይዤ ከነሱ ጋር ተባብሬ አንድ ላይ ማድረግ ነው የምፈልገው፣ መስጠት ነው የምፈልገው፣ ለእንደዚህ አይነት ሰዎች መድረስ ነው የምፈልገው። ቢቻለኝ እንደውም አንተ አምባሳደር አድርገህ ልጄን ብትሾምልኝ እኔ የመጨረሻ ልጄን እንደዚህ አይነት ነገር ላይ